ምትሃት ወይም አስማት ያላቸው ሰዎች በካሜራ ፊት የተያዙ። እነዚህ ሰዎች ለየት ያለ አቅማቸውን በአደባባይ ሲያሳዩ ወይም ደግሞ በድንገት ሲጠቀሟቸው ለመጀመሪያም ጊዜ ዲስከቨር ሲያደርጓቸው በካሜራ እይታ ውስጥ የገቡ ሰዎችን ቪዲዮ ነው ማሳያችሁ። በእነዚህ ቪዲዮዎች ላይ የምትመለከቷቸው በሙሉ ኦሪጂናልነታቸው የተረጋገጡ መሆኑን ለማረጋገጥ ብዙ ሰርች አድርጊያለሁ። በመጀመሪያ አእምሮ የመቆጣጠር ችሎታ ያላት ሴት። አንድ የዩኒቨርሲቲ ተማሪዎች ለትምህርት ቤታቸው ዶክመንተሪ እየሰሩበት ባለ ሰዓት ከጀርባቸው የተፈጠረ ቪዲዮ ነው ማሳያችሁ። በመንገድ ላይ አንድ ወጣት እየተራመደ እያለ ከአንዲት ሴት ጋር ይጋጫል። ከዛም የያዘችውን ደብተር ያስጠላታል። የተፈጠረው ነገር ቀጥሎ በጣም አስደናቂ ነበር። የሴቷ አይኖች እንደ አንዳች ብርሃን ነገር ማብራት ይጀምራሉ። ልጁም በአንዳች ኃይል ወይም ደግሞ መንፈስ ቁጥጥር ውስጥ ያለ ይመስል ዝቅ ብሎ ደብተሯን አንስቶ ያሰጣታል። ከዛም ግን የተፈጠሩ ነገር እጅግ በጣም ያስገርም ነበረ። ምክንያቱም ልጁ ራሱን በጥፊ ሲማታ ያሳይ ነበር። አንዳች ቁጥጥር ውስጥ እንደነበር ምንም የሚያስጠይቅ ነገር የለም። በመቀጠልም እሷ ከሄደች በኋላ ልጁ ግራ ሲጋባ ይታያል። በሁለተኛ ደረጃ የግፊት ፓወር ያላት ሴት። ይህች በትምህርት ቤት ባስ ውስጥ እየተጓዘች የነበረች አንዲት ወጣት ከሁለት ወንዶች ጋር ስትጣላ ያሳያሉ። በመቀጠልም የተፈጠረው ነገር እጅግ አስገራሚ ነበር። ልጅቷ በነርቨስነት ወይም ደግሞ በድንጋጤ ውስጡና እጇን ወደፊት ትዘረጋለች። ከዛ በኋላ ወንዶቹ ወይም ደግሞ ሲጨቃጨቋት የነበሩት ተወርውሮ ሲወድቁና ወደ ላይ ሲንሳፈፉ ይታያል። ግራቪቲ የሌለ ይመስል አንዳች ፓወር እየገፋቸው ነበር። ልጅቷም ግራ በመጋባት እጆቿንና በዙሪያ ያሉትን ነገሮች በመደነቅ ስትመለከት ነበር። ይህ ነገር የሚያሳውቀው ሁልጊዜም የመጀመሪያ ጊዜ በጭንቀት ውስጥ ወይም ደግሞ በፍራቻ ውስጥ ሆኖ ሊወጣ እንደሚችል ነው። ልጅቷ በመገረምም እጇን እየተመለከተች ሌሎች ነገሮችም ላይ ስትሞክረው ተገፍትሮ ሲሄዱ ይታያል። ይህም ቪዲዮ እውነተኛ መሆኑን በብዙ ነገሮች ማረጋገጥ ይቻላል። በሶስተኛ መንሳፈፍ የምችለዋ ሴት። በሶሻል ሚዲያ ላይ አንድ ቪዲዮ ይፖስታል። ይህ ዩቱብ ቻናል ይዞት የመጣው ቪዲዮም ዓለምን እጅግ በጣም አነጋግሯል። አንዲት ሴት አንድ እንጨትን በመያዝ በአየር ላይ ስትንሳፈፍና የተለያዩ አይነት ትርኢቶችን ስታሳይ የሚያሳይ ቪዲዮ ነበረ። ቪዲዮ ላይ የሴቷን ምስል ብለር ቢደረግም ግን አብዛኛው ሰዎች ይሄ ነገር ቅንብር ወይም ደግሞ ስታንድ እንዳልሆነ ወይም ደግሞ እንደ ሲኒማ የተሰራ ነገር እንዳልሆነ ሲነግሩ ታይቷል። ይህም አስገራሚ ቪዲዮ ብዙ ሰዎችን በማነጋገሩ ምክንያት ከዩቲዩብ ገጽ ላይ እንዲወርድ ተደርጓል። እናንተ ምን ታስባላችሁ? ይሄ ነገር እውነት ነው ወይስ ውሸት? ለማመንስ ይከብዳል። በአራተኛ ደረጃ ቴሌፖርቴሽን ወይም ደግሞ የመሰወር አስማት ያላቸው ሰዎች። ይሄ ሁለት ጓደኛሞች በስኬትቦርድ ቪዲዮ እየሰሩ በነበረበት ሰዓት አንዳች ነገር ከቆሻሻ መጣያ አካባቢ ይመለከታሉ። እሱም ራቁቱን ሆኖ ወድቆ መንገድ ላይ የተኛ ሰውን ነበር። ቪዲዮም እጅግ በጣም ሰውየው በጠባሳና በብልዛት የበዛ ነበር። ከዛም አንዳች ሰው የተባለ ሁኔታ ወደ እነሱ መራመድ ይጀምራል። በመቀጠልም የተፈጠሩ ነገር ልጆቹን ሲያስፈራ ነበር። እጁን ሰውየው ላይ በመጫን ከአካባቢው ላይ በአንዳች ስግምግም ጩኸት መሃል ሲሰወሩ ይታያል። ያን ጊዜም ልጆቹ ፈርተው እጅግ በጣም በድንጋጤ ሲሮጡ ይታያሉ። በዚህ ምስል ላይ የተመለከቷቸው ሁለቱ ልጆች በአሁኑ ሰዓት ሁለቱም የት እንደገቡ በማይታወቅ ሁኔታ ጠፍተዋል። ነገር ግን ቪዲዮ እስካሁን ድረስ ኦንላይን ላይ ይዘዋወራል። አምስተኛ ጠንካራዋ ሴት። አንዲት የመንገድ ካሜራ ይህንን ቪዲዮ ይዛለች። አንዲት ሴት በመንገድ ላይ ከመኪና ስር አንዳች ነገርን ትፈልጋለች። ያኔም የተፈጠረው ነገር እጅግ አስገራሚ ነው። ልጅቷ መኪናውን አንዳች ነገር የሚገዝን ይመስል ብድግ አድርጋ ስታነሳ ይታያል። በመቀጠልም መኪናውን ወደ ጎን በመግፋት ከስር የነበረውን ዶዶራንት በማውጣት አንዳች ነገር የተፈጠረ እንኳ ሳይመስላት ቦርሷን አንገታ ይዛ ስትሄድ ይታያል። እንደዚህ አይነት አቅም ያላት ሴት ታሪታችሁ ታውቃላችሁ? ምን ያክል እውነት ነው ብላችሁ ታምናላችሁ? ስድስተኛ ታይም ትራቨለር ወይም በጊዜ ላይ ተራማጅ። ይህ ምስሉ ላይ የምትመለከቱት ሰው ለእንስሳት ተብሎ በተገጠመ ካሜራ የተያዘ ነው። አንዳች ነገር ያሯሯጡ ይመስል ይሮጥና በአካባቢው ላይ አንዳች ፖርታል ተከፍቶ ይዞት ሲሄድ ይታያል። እነዚህ ሰዎች ደግሞ በጊዜ ላይ መረማመድ ወይም ደግሞ አሁን 2018 ወደ 2002 ወይም ደግሞ ከዛም ወደፊት መሄድ የሚችሉ ሰዎች ተብሎ የሚታመኑ ናቸው። እና በዚህ ቪዲዮ ይህንኛው ሰው ሲያዝ የመጀመሪያው አይደለም። በዚህ ቪዲዮም የምትመለከቱት የመጨረሻው ሰው አይሆንም። እናንተ ምን ታስባላችሁ? እንደዚህ አይነት ተአምራትን ማድረግ የሚችሉ ሰዎች አሉ ብላችሁ ታስባላችሁ? ሰባተኛ ደረጃ መሰወር የሚችለው ሰው። በአንድ መንገድ ላይ ሁለት ፍቅረኛሞች ሲጨቃጨቁ ይታያሉ። በመሀልም የተፈጠሩ ነገር በሁለት የተለያዩ የጥበቃ ካሜራዎች የተያዘ ሲሆን እስካሁን መልስ ሊገኝነት አልቻለም። ፍቅረኛዋን በእግሯ ነካ ስታደርገው ሲሰወር የሚታየው ሰው ከሱ አሁን ከሱ ግራ በሚያጋባው ሁኔታ ሰውየው ተሰውሮ ሲሄድ ይታያል።
ይህም እጅግ በጣም እስካሁን ድረስ ሶሻል ሚዲያ ላይ አነጋጋሪ ቪዲዮ ሲሆን ምስሉም የቀረው በትክክለኛ ጥበቃ ካሜራ ነው። ስምንተኛው ደግሞ ከወደ ቻይና ሲሆን የተፈጠረው ይህ ሰው ደግሞ መብረቅን መቆጣጠር የሚችልና በመብረቅ ኃይል መብረር የሚችል ሰው ነው። ይህም የተመለከቱት ቻይናኖች እጅግ በጣም አስገራሚ ነገር ሲሉ ብዙ ጊዜ ለሶሻል ሚዲያዎቻቸው ላይ ሲመላለስ ነበር። ሰውየው መብረቁ ወደሱ እየተሳበና እየመታው ቢሆንም ነገር ግን ሰውየው አንዳች ጉዳት አልደረሰበትም ነበር። እንዲሁም አየር ላይ ተንሳፎ ሆን ብሎ የሚያደርጉ ይመስልም ነበረ። እናንተ ምን ታስባላችሁ? እንደዚህ አይነት ተአምራትን ብትመለከቱ ምን ይሰማችኋል? ኮሜንት ላይ ያሳውቁን። 9ኛ የተለያዩ ካሜራዎች ወዳሉባት ቻይና እናመራለን። ቻይና በካሜራዎቿ የያዘችው አንዳች አስገራሚ ቪዲዮ ይሄ ሲሆን አንዳች ፖርታል ወይም ደግሞ ወደ ሌላ ዩኒቨርስ የሚወስድ በር ተከፍቶ አንዲት ሴት ስትንቀሳቀስ ያሳያል። ነገር ግን የሚያስገርመው ሁኔታ በካሜራው ላይ ሲመለከቱት ነው እንጂ በዙሪያ የነበሩ ሰዎች አንዳቸውም ቢሆን ይህንን ነገር ማስተዋል አልቻሉም ነበር። በአንዳች ነገር አእምሯቸው የተቆጣጠረችው ይህች ሴት መኪኖቹ የሚያልፉት በእግረኞቹም ሆነ ብዙ እየተንቀሳቀሱ የነበሩት ሰዎች ይህንን ነገር ማስተዋል አልቻሉም ነበር። ነገር ግን ካሜራው ይዞት ከረዥም ጊዜ በኋላ ነበር ሲመለከቱት ያስተዋሉት። 10ኛ እንስሳትን መቆጣጠር የሚችለው ሰው። ይህ በሶሻል ሚዲያ ላይ የተለቀቀው ምስል በ2025 ሲሆን የተፈጠረው አንድ ሞተረኛ ከሰማይ እንስሳቶችም ሆኑ አዋፍቶች እየተከተሉት ይታያል። የሚያስገርመው ነገር ግን እንስሳቶቹ ወይም ደግሞ ወፎቹ ብቻ አልነበሩም ሲከተሉት ይታዩ። ከጀርባው እንደምትመለከቱት ውሻዎች፣ ድመቶችና የተለያዩ እንስሳቶች እንዲሁም አይጦችን ጨምሮ ሲከተሉት በምስሉ ላይ ይታያል። ይሄ ነገር እጅግ በጣም አስገራሚ ሆኖ በሶሻል ሚዲያ ላይ ለረጅም ጊዜ በተለይም በፌስቡክ እጅግ በጣም አነጋጋሪ ከነበሩ ምስሎች አንዱ ነበር። 11ኛ ጠንካራው ሰው። በአንድ መንገድ ላይ ሁለት ከባድ መኪኖች መንገድ ዘግተውበት የነበረ ሰው በመኪናው ካሜራ ላይ የቀረጸውን ነው ማሳያችሁ። መኪናውን እስኪያሳልፉለት በመጠበቅ ላይ የነበረው ሰው አንዳች ነገርን ይመለከታል። እሱም ረዳቱ መኪናውን ወይም ደግሞ ከባዱ መኪና ብድግ አድርጎ ወደ ጎን ሲያንሸራትተው ይታያል። ሰውየው እጅግ በጣም ቀጭን ሲሆን እንደዚህ አይነት ነገር ለማንሳት አይደለም አነስተኛ ነገሮችን ጄሪካን ለማንጠልጠል እንኳን የሚበቃ አይመስልም ነበር። እጅግ በጣም አስገራሚ የሚያደርገውም የመጀመሪያው አይመስልም ነበር። ምክንያቱም አንዳች እንኳን የድንጋጤም ሆነ የሰርፕራይዝ አይነት ስሜት አላሳየም ነበር። 12ኛ ሱፐር ስፒድ ወይም ደግሞ ከፍተኛ ፍጥነት ያለው ሰው። ይህ በመንገድ ላይ ካሜራ የተያዘው ሰው አንድ ልጅ ሁለት መኪኖች በሚመጡበት መንገድ ላይ ሲሻገር ያሳያል። የመጀመሪያውን ባለፈ ሰዓት ሁለተኛው ሊመታው ባለ ቅጽበት አንዳች ሰው መጥቶ ወደ ጎን አድርጎ ጥሎ ሲሄድ ይታያል። ይህም ሰው እጅግ በጣም የሰው ልጅ ይሮጥበታል ተብሎ በማይታመን ፍጥነት በፍጥነት መጥቶ ነው ይዞት ሲሄድ የሚታዩት እንጂ አንዳች አይነት ቴሌፖርቴሽን አልተጠቀመም። ይህም እጅግ በጣም አስገራሚና አስደናቂ ቪዲዮዎች ተብሎ ረዥም ጊዜ በሶሻል ሚዲያ ላይ ሲዘዋወርም ነበረ። ምን ያክል እንደዚህ አይነት ሰዎች በዙሪያችን እንዳሉ የሚያሳስበን ይገባል። በ13ኛ ደረጃ ደግሞ እጁ የሚበራው ሰውን እናገኛለን። ሁለት ፍቅረኛ ማቾች በጃፓን መንገዶች ላይ ቪዲዮ ፍቅረኛውን እየቀረጻት ነበር። በመሃል ግን አንዳች ነገር ይመለከታል። እሱም አንድ ወጣት እጁን በመገረም እየተመለከተ ያየዋል። እጁም እንደ አንዳች ብርሃን እያንጸባረቀ ነበር። ልጁን ካሜራውን በተመለከተ ሰዓት ሊሮጥ ሞክሯል። ካሜራማኑን በመደነቅ ተከትሎ ሲሆን አንዳች ባስ ነገር በሚያልፍበት ሰዓት መንገድ ላይ ዘሎ በመግባት ከአካባቢው ተሰውሮ ሲጠፋም ይታያል። ይህም አስገራሚ ቪዲዮ ጃፓን ውስጥ ከተገኙ አስገራሚ ነገሮች አንደኛው ሆኗል። 14ኛ ምትሃተኛው ሽማግሌ። እኚህ በምስሉ ላይ የምትመለከቷቸው አዛውንት በእግረኛ መንገድ ላይ ረስቶት የመጡትን እቃቸውን በአንዳች ማግኔቲክ በሆነ ፓወር ስበው ወደ ራሳቸው ሲያስጠጉትና አንዳችም ነገር የተፈጠረ ያክል ምንም ነገር ሳይደንቃቸው ትተው ወደ ቦታቸው ወይም ደግሞ ወደ ባሳቸው ሲንቀሳቀሱ ይታያል። ይህም አስገራሚ ሰው በቻይና ውስጥ ሲሆን የታዩት እጅግ በጣም አስደናቂ ከሚባሉ ምስሎች አንዱ ነው። ብዙ ሰዎችም በማርሻል አርት ረዥም ጊዜ የቆዩና ቺያቸው ሰውነታቸውን መቆጣጠር የሚችሉ ናቸው ብለው ያምናሉ። 15ኛ ኤርበንደር ወይም ደግሞ የንፋስ ፓወር ያለው ሰው። ይሄ ወጣት በካሜራውን በማስቀመጥ በ2001 ቀን በአንድ ቪዲዮን ይሰራል። እሱም በአንድ የረገፈ ቅጠሎች መሀል ሂዶ ንፋሱን በመጠቀም ቅጠሎቹን እንደ አሾ እንደፈለገው ሲያንከራትታቸውና በአንዳች ምታት አይነት ነገር ሲያንቀሳቀሳቸው ወይም ደግሞ ፊልም ላይ እንደምንመለከተው ከአንድ ቦታ ወደ ሌላ ቦታ ሲያሽከረክራቸው ተመልክተናል። ይህም ቪዲዮ ሶሻል ሚዲያ ላይ ተፖስተው እስካሁን ድረስ ረዥም ጊዜ ምንም አይነት ጥያቄያቸው ሳይመለስላቸው ከቆዩ ቪዲዮች አንዱ ናቸው። እንደዚህ አይነት ምታት ያላቸው ሰዎች በአካባቢዎቹ ቢኖሩ ምን ታደርጋላችሁ? እስኪ ኮሜንት ላይ ሀሳባችሁን አሳውቁኝ። ይመቻችሁ።
16ኛ ይሄ ደግሞ ከህንድ የተፈጠረ ሲሆን አንዳች ሰው ህዝቦች በተሰበሰቡበት አካባቢ ላይ አንዳች ፖርታል በመክፈት በመሃላቸው ላይ ሲገለጥና በዛም ቦታ ላይ እንዳሻው ሲንቀሳቀስ የሚያሳይ ምስል ነው። ከህንድ የመጣው ቪዲዮ እጅግ በጣም በሚያስገርም ሁኔታ ሰውየው ከአንዳች ነገር ውስጥ ወይም ደግሞ ድንገት በተፈጠረ ነገር ውስጥ ሾልኮ ወጥቶ በአካባቢው ቢንቀሳቀስም ነገር ግን በአካባቢው የነበሩ ሰዎች አንዳችም ድንጋጤ ወይም ደግሞ ለየት ያለ ነገር የተፈጠረ እንኳን ባልመሰላቸው ሁኔታ እንቅስቃሴ ሲቀጥሉ ይታያል። እነዚህ ሰዎች ምን ይመስሏችኋል? ውድ የዩቲዩባችን ቤተሰቦች እንደዚህ አይነት ምስሎች እጅግ በጣም ብዙ በዓለማችን ላይ በየቀኑና በየሰዓቱ ይፈጠራሉ። በካሜራ ውስጥ እይታ ውስጥ የሚገቡት ግን እጅግ በጣም አነስተኞች ናቸው። እንደነዚህ አይነት ቪዲዮዎችን በተደጋጋሚና በብዛት ስለምንሰራ ኢንተረስቱ ካላችሁና እንደዚህ አይነት ነገሮችን የማውቁ እጅግ በጣም ፍላጎት ካላችሁ ሰብስክራይብ በማድረግ ይህንን ቪዲዮ ሼር በማድረግና ላይክ በማድረግ እንዲሁም ደግሞ ብዙ ነገር እንድንቀይር የምትፈልጉትን ነገር ኮሜንት ላይ በማሳወቅ ቤተሰብ እንድትሆኑ ጠይቃለሁ። በሚቀጥለው ቪዲዮ ደግሞ እጅግ በጣም አስገራሚ ነገሮችን ይዤላችሁ መጣለሁ። ይመቻችሁ። ቻው